አንቺና ሰርፕራይዝ ያደረግነው በትክክል ሰርፕራይዝ ማለት እንዴት ነው? አልገባኝም። እንዴት ይገባሻል? ሰርፕራይዝ እንዴት ይገባሻል? ተነሽና የምትባዩን አድርጊ። ተነሽ ነፍሴ ስትመጪ ነው የምንነግርሽ። ኖ አሁን አልናገርም ምን እንደሆነ ልበሽና ነይ። ማስተር አብነት ከታች ካለ እናስገባው። ማስተር አለ ከአንድ ቁጥር ጻፍ እስኪ። ፍላወር ላክ ቅድም ነበር። ፍላወር ላክ ማስተር ይካል ምንድነው? ለብሰሽ ነይና እንነግርሻለን። ብቻውን አበሻ ልብስ ስለው አቡ ሚውት ልታረገ ለቤቱ ጮሆ በእኛ ቤት ጮሆ እንዴት እንችላለን? ኦኬ ሀቡ ሁለት እግዚአብሔር ከላይቼ ተመችቶኛል። አንብሊበብል ነው ሽብኝ እግዚአብሔር ወደማንቺ ተመለሻ ልመጣ ነው ትቀበሉኛላችሁ? እሺ ልቤ አንዴ በደስታ ነው እንዴ ብሽን ካናዳ ያቀዘቅዝልሻል። ሰርፕራይዝ ግን እችልበታለሁ አይደል? ጀግና ነሽ በጣም ድራማ ኩዊን እኮ ነኝ እኔ። በጣም ድራማ መስሎሽ ለመልበስ ማለት ነው። እጄው ተንቀጠቀጠ። እመቤቴ ሰብሊ በጣም ነው የምታምረው። በእናትህ ሰብሊ በጣም ቆንጆ ነው። አመሰግናለሁ በጣም you are so beautiful thank you በቃ ካላስ ከዚህ በላይ ማድነቅ አትችልም። ሰብሊ በሀቡ ቤት የሰው ልጅ እንዴት በፊት እንትን ያስገባ ፕሬግናንት ነሽ ግን ገርጥተሻል። ይቀርጥ እንትን ላይቱ ሳሪ እኔ በአካል ስላየኋት ስለ ሳሪ ውበት እኔ መመስከር እችላለሁ። በአካል ቤት መታ መልከት ስማ ትመሰል እኔም መመስከር እችላለሁ። ሳሪዬ ሳሪዬ ከረሳሹ ላስታውስሽ፣ መልስ ደግሼ ጠርቼሽ ነበር ቤት እና በአካል ተገናኝተናል። ላስታውስሽ ስንት ቪዲዮዎቹ ተይ እንጂ ተቆራርጠው መቼም አይረሳም። ደርሰውናል እኮ በጣም ደርሰውናል። የዛን ጊዜ እቤት የመጣች ጊዜ በአካል አይቻታለሁ። በእውነት በጣም በአካል በጣም ቆንጆ ናት። ሽንቅጥ ያለ ፊት ነው ያላት። ልክ እንደዚህ እንደምታዩት ሽንቅጥ ያለ ሳሪ ትታወቃለች። ሳሪዬ በጣም ቆንጆ ናት። ግን አቡዬም ሳሪዬም ቁመታቸው እኩል ነው፣ አጭሮች ናቸው። ውሻት ሳሪ ትበልጠኛለች። ሳሪ አትበልጥም። እመድባለሁ። ወጣችሁ እኩል ናችሁ። ሳሪ ስንት ነሽ? እኔ እንጃ አቡ ግን ትንሽ ረዘም